אתם מאזינים לרדיו כל הדיר. תחנה ראשונה באמהרית. כל הדיר.co.il. ሙዚቃ መዝናኛ ጤና ይስጥልኝ ተከበራችሁ አድማጮቻችን እንደምን አመሻችሁ። ሙዚቃ መዝናኛ ነው። ሙዚቃ መዝናኛ ዘወትር ሰኞና ማክሰኞ ከ7 ሰዓት እስከ 8 ሰዓት ወደ እናንተ ይደርሳል። ጣቢያው ደግሞ ኮራዲር ነው። በያላችሁበት መልካም ጊዜ ነው የምንመኘው። ዛሬ እንግዲህ ልዩ ፕሮግራም ይዤላችሁ ቀርብ ያለው ከመዝናኛውም የተለያዩ እንግዶች ይኖሩኛል በስልክ መስመር። ለማንኛውም እንግዲህ ባለፈው ሳምንት የተከወኑ ነገሮችን ቀንጨብ በማድረግ ያነሳላችኋለሁ። እንግዲህ ባለፈው ሳምንት ዶናልድ ትራምፕ የአሜሪካው አዲሱ ፕሬዝዳንት ቃለ መሐላ ፈጽመው ምንም ያገሪቱ ሙሉ በሙሉ ዜጋ ተቀባይነት ባይኖረውም እንግዲህ ሙሉ ቃለ መሐላቸው ፈጽመው በትረ መንግስቱን ተቀብለዋል። እንግዲህ እርሳቸው የሚሉት በቅድመ ሁኔታ የአሜሪካን ኤምባሲ ተላቪቭ ያለውን ወደ ኢየሩሳሌም ወደ ርዕሰ ከተማችን ወደ ኢየሩሳሌም ማሳለፍ በቅድመ ሁኔታ ያሰቡበት ነው እና የተለያዩ ነገሮችን ትራምፕ እንግዲህ የተናገሩት ነገሮች እውን ያረጋሉ አረጉ የሚለው እንግዲህ ቆይት ብለን የምናየው ነገር ነው የሚሆነው። ከዛም አኳያ ደግሞ በሴቶች አኳያም ብዙ ተቀባይነት የላቸውም። ትራምፕ ብዙ ሰላማዊ ሰልፎችን አሜሪካ ውስጥ ይካሄዳሉ ብዙ ነገሮችን። ከዛም ደግሞ በሩሲያ በኩልም ትራምፕ ከተለያዩ እንስቶች ጋር በሩሲያ በጉብኝት በነበሩበት ጊዜ እዛ ከተለያዩ እንስቶች ጋር በሆቴልም በተለያየ ቦታም እንደዚህ ሲባልጉ የተቀረጸ የቪዲዮ ፊልም አለን እያሉ እሱንም ለማሳየት ይፈልጋሉ። ከዛም ባሻገር ደግሞ ወደ ሀገራችን ስንመጣ ደግሞ እንግዲህ የእስራኤል ጠቅላይ ሚኒስትር ወይም ጠቅላይ ሚኒስትር ናታንያሁ በምርመራ ላይ ናቸው። ፖሊስ የሚያገራው ምርመራ ያካሄደባቸው ነው በቢንያሚን ናታንያሁም እንዲሁም በባለቤታቸውና በልጃቸው። ይሄም ተደረገው እንግዲህ የተለያዩ ግቦ ነገሮችን ተቀብለዋል በማለትና በመጠርጠር ያው ምርመራው እንደካሄደ ነው። እስካሁን ድረስ የተገኘ ውጤት የለም። ያው ምርመራ ላይ ነው ሁሉም ነገር። ያም ሆነ ይህ እንግዲህ ያው ተመርማሪውም አልተቀበልኩም ይላል። መርማሪውም ደግሞ ፍንጫለን የተቀረጸ የካሴት ድምጽ ኦዲዮ ቪዥዋል አለና ያን ነገር ምስክር አለን እያለ ነው ከፍተኛው ፍርድ ቤት እና ብዙ ነገሮችን ያከናወነ ነው በአለማችን። የቢንያሚን ናታንያሁ እውነትም ግቦ ተቀብለዋል ወይ አልተቀበሉም የሚለው እንግዲህ ሰነበትበት ብለን ወደፊት የምናየው ነው የሚሆነው። እንግዲህ ድሮ በኢትዮጵያ አባባል መንግስት አይከሰስ ሰማይ አይታረስ ይባል ነበር። እዚህ ሀገር ግን ያው ሁሉም መንግስትም ቢሆን የመጨረሻ ደሃ ዜጋም ቢሆን ህጉ እኩል ነው የሚያስቀምጣቸው። እንደሌላው እንደ አንዳንድ ሀገሮች እንዳምባገነን ሀገሮች ሳይሆን በዚህ በዲሞክራቲክ በበለጸገበት ሀገር እነዚህ ነገሮችም ሲካወኑ እናያለን። እንደምናስታውሰው አሜሪካም እንደዚህ በቢል ክሊንቶን በስልጣን ማገጡ ስልጣን በነበሩበት ሰዓት ከሞኒካ ሌቪንሲ ጋር ያው ስለባለጉ በዛም ክስ ነበረባቸው። እንደምናውቀው አሜሪካ የቅርብ ጊዜ ትውስታችን ነው እና ብዙም እዛም ደግሞ በእስራኤል ፕሬዝዳንት በነበሩት በሞሼ ካትዛብም እንደዚሁ ክስ ተመስርቶ 7 ዓመት ተፈርዶባቸው ከ7 ዓመቱ እንግዲህ አንድ 90%ን በማገባደድ በአንክሮ ሊለቀቁ ተደርጓል። ከዛም እንደዚሁ ካለንም እንዲሁም ኤውድ ኦልመርት እንዲሁም በሙስናና በግቦ ተጠርጥረው እሳቸውም እስር ቤት ናቸው። እንዲሁም የተለያዩ እስራኤል ሚኒስትሮች የነበሩ ብዙ አሁን ከለከለ ማለቱ ብዙ ነው ሰፊ ነው እና ብዙ እንደዚሁ በስልጣን በመባለግም እንዲሁ በተለያዩ ነገሮችም እስር ቤት ገብተው
የወጡ የቅርብ ትዝታችን ነው ለምሳሌ አሬደሪ የሻስ ሊቀመንበር እሳቸውም እንደዚሁ እስር ቤት ቆይተው የነበሩን ሞርደሃይ ሁሉ ብዙ እና የሚያሳየው ምንድነው ለሁሉ ፍትህ ህጉ ለሁሉም እንደሚሰራና ማንንም ስልጣን አለ ብሎ በዛ በስልጣኑ ደሃውን አካባቢ ሊጎዳ እንደማይችል ነው የሚያስቀምጠው። ያም ሆነ እንግዲህ ዶናልድ ትራምፕ ለ4 አመት ተሾመዋል። በዚህ 4 አመት ውስጥ ምን ያደርጋሉ የሚለውን አብረን የምናየው ነው የሚሆን። ለማንኛውም እንግዲህ መልካም ሞቅ ያለ ክረምት ይሁንላችሁ። ከዚህ የማስተናግዳችሁ ከሚክሮፎኑ ፊት ለፊት ነጌታው ማለደ ነኝ። በቴክኒኩ በኩል ደግሞ ሻይ ስዩም አለ። አሁን የመጀመሪያውን ዜማ ወደ እናንተ አደርሳለሁ። የርዳው ጤናው ሰራችልኝ ይላል። ዜማው ወደ እናንተ ደርሳን እኔ ደግሞ ከዜማ በኋላ ተመልሼ እመጣለሁ። ሙዚቃ ምን አስነካች እኔ ስንጃ ይመላለሳል እግሬ ደጇ የቀበቱ ዕለት ቦታ ይገኝ ሳላት ፍቅሯ ጉዳይ ግን ምን አስነካች እኔ ስንጃ ይመላለሳል እግሬ ደጇ የቀበቱ ዕለት ቦታ ይገኝ ሳላት ፍቅሯ ጉዳይ ግን የማይታመን ሆነብኝ እኔስ ዱብዳ ትልቁን አሳ ትንሿ መረብ አጥምዳ ስታሳስቀኝ ልካት እንደ ልጅ ቆጥሬ እንደ ወደድኳት እኔማ መቼ ጠርጥሬ የማይታመን ሆነብኝ እኔስ ዱብዳ ትልቁን አሳ ትንሿ መረብ አጥምዳ ስታሳስቀኝ ልካት እንደ ልጅ ቆጥሬ እንደ ወደድኳት እኔማ መቼ ጠርጥሬ ሰራችልኝ የራሴ ጥፋት ነው አልሄድም ስሞታ ማን ተዳፈራለኝ ካፍላ ልጨዋታ ልጅነቷን ልኬ እንደው ላይ ሆንልኝ ይኸው አሰናጣ ድንገት ሰራችልኝ ምን አስነካች እኔ ስንጃ ይመላለሳል እግሬ ደጇ የቀበቱ ዕለት ቦታ ይገኝ ሳላት ፍቅሯ ጉዳይ ግን ምን አስነካች እኔ ስንጃ ይመላለሳል እግሬ ደጇ የቀበቱ ዕለት ቦታ ይገኝ ሳላት ፍቅሯ ጉዳይ ግን ከእናቷ ጉያ ከቤት ያልወጣች ቆንጆ ናት ይኸው በፍቅር በልጣይ በኔ ላይ ድልቅናት አይታወቅም የፍቅር መምጫው አንዳንዴ እሷን ስከተል መንገዷ ሆኗል መንገዴ ከእናቷ ጉያ ከቤት ያልወጣች ቆንጆ ናት ይኸው በፍቅር በልጣይ በኔ ላይ ድልቅናት አይታወቅም የፍቅር መምጫው አንዳንዴ እሷን ስከተል መንገዷ ሆኗል መንገዴ ሰራችልኝ በደካማ ጎኔ
ተለሳልሳ ገብታ በፍቅሯ ጣለች የዋዘናታ ጠፋትለኛለች ለይዤ በፍቅሯ ቅን ያለው በውስጡ ወይራ ነው ነገሯ ያላወቀች መስለህ ያልተረዳችልኝ ትልቁን ሰውዬ ይኸው ሰራችልኝ 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 እሺ ተከበራችሁ አድማጮቻችን ተመልሰን መተናል በእያላችሁበት መልካም ጊዜ ነው ምንመኘው ሙዚቃ መዝናኛ ነው ሙዚቃ መዝናኛ ዘውትር ሰኞና ማክሰኞ ወደ እናንተ የሚደርስ ፕሮግራም ነው ጣቢያው ደግሞ ኮላዲር ነው እንግዲህ ቀደም ብዬ እንደነገርኳችሁ ዛሬ በተለያዩ እንግዶች ይኖሩኛል ብያለሁ ከሚኖር እንግዶች እንግዲህ አንድሬ ያለ ማለት ነው አንድሬ የፕሮጀክት አዝሜሮ ዋና የሙዚቃ ማናጀር ነው እና አንድሬ መስመር አለ ሃሎ አንድሬ ሃሎ ኤሬፕቶቭ ערב טוב גיטאון. קודם כל תודה שככה בזמן קצר אני הזמנתי אותך שתהיה אורח שלי בתוכנית ואמרת אין בעיה ועלית לתוכנית אני מאוד שמח. תודה. אז בוא ככה למאזינים שלנו מי זה אנדרי עם שם המשפחה ומה זה פרויקט אזמרו. אני אנדרי אילן. כן. אני עליתי מרוסיה לפני 8 שנים. אוקיי. אני מוזיקאי. מתמחה במוזיקה אתנית, נגיד מוזיקה פלמנקו, מוזיקה מזרחית, ובין היתר גם מוזיקה אתיופית. יפה. אנדרי אילין, מתי עלית לארץ? לפני 8 שנים. אוקיי. אז עכשיו אנחנו מדברים על הפרויקט אזמרו. מה זה פרויקט אזמרו? פרויקט אזמרו זה שילוב של מוזיקה אתיופית ומוזיקה ישראלית עכשווית, עם הכלים אתניים, יש שני יהודים, קונטרבאס, פרקשן, זה הכל מה שמקובל בישראל, ואנחנו מאבדים מוזיקה אתיופית ומחפשים שפה משותפת, אבל קודם כל זה פרויקט כיפי, זה פרויקט של כיף ושמחה והמון אהבה. אני אתרגם קצת בקצרה למאזינים שלנו שלא כל כך דוברים עברית, אני אתרגם. እንግዲህ የዛሬው እንግዳችን አንድሬ ኤሊን ነው አንድሬ ኤሊን ከሩሲያ ነው የመጣ እንግዲህ ከመጣ ወደ 7 አመት እያስቆጠረውና እሱ የሙዚቃ ኢትኒት ፍላሜንኮ ኢትዮጵያን ሙዚክ ያው በደንብ ያቃልና ፕሮጀክት አዝሜሮ ሚለውን አቋቁሞ ፕሮጀክት አዝሜሮ በጣም ደስ የሚለኝ የምወደው ስራዬና በጣም ሙዚቃውን የምወደው የሙዚቃ ስብስብ ነው ያለን አንድሬ איך התחברת למוזיקה הזאת מוזיקה אתיופית זה קרה ברוסיה או שאחרי שעלית לארץ? לא, זה קרה בישראל. כשעליתי לארץ חשבתי שזה כולם נראים כמו אשכנזים ואז ראיתי אנשים שקצת יותר שזוטים וחשבתי שזה אלה שהם מבלים בים פשוט ואז הסבירו לי וגם בנות יפות זה הכי חשוב ואז הסבירו לי שזה יש עדה מאתיופיה ובתור נגן אתני אני מאוד התעניינתי ואז גיליתי עולם מלא עולם ממש מעניין מרתק זהו מאז אני מכור לזה. יפה. אז אנדרי מיለው እንግዲህ የሙዚቃ ኢትዮጵያን ሙዚክ እንደዚህ መስራትና ማወቅ የቻልኩት እስራኤል ሀገር ከመጣው በኋላ ነው የሚለው ያው በሩሲያም በርግጥ የተለያዩ ነገሮችን ያው በቅርብ ስለምትዋወቅ ከፕሮጀክት አዝሜሮ ምን የምዛው ስላለው ብዙ ነገሮችን ያው ኢትዮጵያም ሩሲያም ይያለ ብዙ ስለ ኢትዮጵያም ያጠና ነበር ግን ይበልጥ በደንብ ነገሮችን በደንብ ሊያውቅ የቻለው ከዚህ ከእስራኤል ከመጣ በኋላ ነው עכשיו ההרכב הזה פרויקט אזמרו קודם כל השם הזה אזמרו מאיפה זה בא? אזמרו השורש של מילה זה זמר שזה בעברית זה שירה וגם זה שילוב של מילים ומילה שנייה זה אזמרי כולם מכירים מי זה וכזה כן אתה יודע אזמרי בדרך כלל הולך עם מסנקו
פה אנחנו... אבל אנחנו הזמר ישראלים, הולכים עם גיטרות, עם אוד. הזמרי של מזרח התיכון. כן. יפה, יפה. አዝሚሮ የሚለው ስም ከምን ነው የመጣ ብዬ በጠየቁት ጊዜ አዝሚሮ የሚለው ያው አዝሚሮ በዕብራይስጥ ሲሆን በአማርኛ ደግሞ አዝሚሮ አዝማሪና አዝሚሮ በአንድ ላይ በመያያዝ አዝሚሮ ባል ነውና አዝማሪ በኢትዮጵያ የምናውቀው በማሲንቆ የሚጫወት ነው ብዬ ስጠይቀው እኛ ደግሞ አዳዲስ አዝማሪዎችን የመካከለኛው ምስራቅ በእውድና በጊታራ የምንጫወት ነው טוב אנדרי אני לא יותר מדי לא אקח מהזמן שלך אני פעם הבאה תבוא לאולפן שלי לתוכנית ואנחנו נדבר על זה בהרחבה ממש כאילו אנחנו גם ננגן וכן אז אחרי מוזיקה שאני אשים שיר אחרי מעבר של שיר אני אדבר עם העורך השני שלי בואו נצא להפסקה של שיר לאחר מכן אני חוזר עם האומן החדש שלי የተከበራችሁ አድማጮቻችን አንድሬን በእናንተ ስም አመሰግናለሁ ከሚቀጥለው እንግዳችን ከአንድ ዘፈን በኋላ ተመልሰን እንመጣለን ወደ ሙዚቃው እናልፋለን ከዛም በኋላ ሁለተኛው እንግዳ ይመጣል ማለት ነው በእያላችሁበት መልካም ጊዜ መልካም መዝናኛ ሙዚቃ مشرت የቀና በባህና የማታ መብራትን እስቲ ገለድ በሩን ትውጣ ተሸልማን አባወቀት የበረና ውበቷ ግርማን እንኳን ተሞሽራን ጀምቃ በካባውን ድሮም ልጅነቷን ጸዳ ያለ ነውን እነሷም ወርቅ ሱሙር ማናገናኛቸውን ለካስ ባልና ሐሜት አንድ ምንጭ ናቸውን ንጉሥና ንግሥት
ይዘው ታጅበውን በዘመር ተከበውን አበቦችን አበባና በየእጃቸው ይዘውን ደስታን ይዘራሉ በሐሴት ተውጠውን ሙሽራው ሙሽሪት ሙሽራው ሙሽሪት ማና ማና ሆን ማና 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 አማን ሰላም ይሁን ስመርጋ ብቻቸው ዘመናትን አልፎ ዘከር ፍቅራቸው ልጅ ወልደው ሳሙናይ ዛሃረጋቸው ምሳሌ የሆኑ እናት አባታቸው እንዳካር እንዳምሶል ነው ይታያሉን አዋህዷቸዋል ምሳሌ በቃሉ ሰባት ለአብርሃም ለመንፈስ ቅዱስ ቻችን እንግዲህ ከሙዚቃ ረፍት በኋላ ተመልሰን መተላል ቀደም ነጠቀስኩት እንግዲህ ሁለተኛው እንግዲህ መስመር ላይ ያለ ሃሎ ጤና ይስጥልን ጤና ይስጥልኝ አቶ ጌታውን ምንወደውና ምናከብረው ሁለገብ አርቲስት ሰለሞን መርሻ አልተሳሳትኩም አረ በፍጹም እንዴት ነሰል እንዴት ነህ ጌቱ ሰላም ነው ጤና ይስጥልኝ ብያለሁ እንግዲህ አድማጮቻችንም እየሰሙን ነው ኦንላይን ነው አዎ እንግዲህ ቀደም ብዬ እንግዲህ ጓደኛችን የፕሮጀክት አዝሜሮ ባልደረባችን እንዲሁም የጀርባ አጥንት የሆነውን አንድሬ ኤሊንን እንግዲህ ትንሽ ጠር ያለች ቃለ መጠየቅ አካሂደናል እና አሁን ደግሞ ሁለተኛው እንግዲህ አንተ ነብይ ቀደም ብዬ አስተዋውቂያለሁና ያው በፕሮጀክት አዝሜሮ ሁላችንም አለንበት እንዴት ነው እንግዲህ ባጭር ጊዜ የተጀመረ ፕሮጀክት ነው ፕሮጀክት አዝሜሮ እንግዲህ ባጭር ጊዜ ተጀምሮ ብዙ ስራዎችን ለመስራት ተችሏል እና እንዴት ነው ይዘቱና አጀማመሩና አሁን ያለበት ሁኔታ እንዴት ነው አዎ እንግዲህ አመሰግናለሁ መጀመሪያ ጌቱ ለነገሩ የፕሮጀክቱ አካል አንተም እንግዲህ አመሰግናለሁ ያው የሚታወቅ ነገር ነው ብያስባለሁ ስለ አዝሜሮ ፕሮጀክት ከሆነ እንግዲህ ያው አመሰራረቱ እንግዲህ ባለስታሳት ወደ አንድ አመት እየሆነን ነው መሰለኝ እንደዛ ያው የባንዱ ውቅረት በአብዛኛው የሚጫወቱት መሳሪያ ፈረንጆች ናቸው እንደገና የምንሰራውም ከአማርኛ ውጭ ሌሎችንም ቋንቋዎች የሚያካትት ነው እንደ ፍላሜንኮ ስፓኒሽ ማለት ነው እንደገና አረብኛ እንግሊዝኛም አለው ሁሉም ቋንቋ ያው እኛ ደግሞ በአማርኛውና በአበሻ ዘፈን እኔ ሰለሞን መርሻ አበባ ደሴ ጌታውን ማለደ እንግዲህ ከቆርቋሪዎቹ እንግዲህ ዋናዎቹ እኛ መሰል አንድሬ ጊታሪስታችንም ነው እንግዲህ ኢንተርቪው ላይ ቅድም አዳምጠዋል በነገራችን ላይ አሁንም ትሬኒንግ ላይ ሆነን ነው የደወልክ ስለ አዝሜሮ ፕሮጀክት ወይም ባንድ ማለት የሚችለው እንግዲህ እነዚህ ያለው በተለያዩ ፌስቲቫሎች ላይ ቆንጆ ቆንጆ ስራዎችን አቀርበናል ያው ኢየሩሳሌም ኮዴሽት በተባለው ቦታ ሁለቴ እንደገና በተለያዩ ትላልቅ ፌስቲቫሎች ላይ ያሳየን ነው ደስ የሚል ምላሽ አለ በዛም ትልቁ በሚዲያ ላይ ነበረው የአፄ ኃይለ ሥላሴ ልደት ሲከበር የነበረው ዝግጅት አዎ እሱም ላይ ነበር ያው በቀጥታም በጋዜጣል ወታደራዊ ሬዲዮ ነው የሚባለው አማርኛው ያምታል ወታደራዊ ሬዲዮ ጣቢያ ጋዜጣል እና እዛም ላይ የተለያዩ ጥሩ ዘፋኞች ነበሩ አባተ ዘሪሁንም ነበሩ እሱ አንደኛም እንደዚህ ሌሎችም ተገኙበት ነው ያው ምሽቱ ስለ ኢትዮጵያ ታሪክ የሚያወራ ስለነበረ ሞላ ጎደል ደግሞ ከራስ ተፈሪያንና ከኃይለ ሥላሴ ጋር ኢየሩሳሌምንና ኢትዮጵያን የሚያገናኘው ታሪክ በተመለከተ የተለያዩ የታሪክ ምሁሮች የነበሩበት ፓናል ያጠቃለለ ስለነበር እኛም እዛ መድረክ አንተን በነበርክበት ጥሩ ዜማዎችን
ሰምተናል ቆየት ያሉ ለአሁን መሐሙድና እንግዲህ ጎደለውን ደግሞ አንተ ሙላው አዎ ልክ ነው አዝሜሮ ደግሞ ለየት የሚያደርገው አዝሜሮ ያው ቅኝቶችን የመጫወት ነው እስካሁን ብዙም አልተለመደም በዚህ ኡድ በሚባለው የአረብ በተለይ በአረቡ ዓለም የሚጠቀሙበት የሙዚቃ መሳሪያ ነው ኡድ ማለት እና እሱን ወስዶ እነዚህ ቅኝቶች በተለይ እነ ባቲን እና አንቺ ወህየን እነዚህን ቅኝቶች ቃኝቶ በዚህ መሳሪያ ማለማመዱ አዲስ ነገርና አዲስ ግኝት ይመስለኛል ወደዚህ ምን አስተዋውቀው በጣም እንግዲህ እርግጠኛ ነኝ ዩቲዩብ ላይ ካሉት ዘፈኖቻችንም አንዱን እርግጠኛ ነኝ ያው ለራስ ሲቆርሱ አሳንሱ እንዳይባልበት ልክ ነው ስለምንድን ነው የሚያወሩ እንዳንባል ልክ ነው ያንንም ዋው ለአድማጮች እንግዲህ ጋበዛለን አዎ ይሄ ነው እንግዲህ ጌቱ ከሞላ ጎደል ልክ ነው ሌላው ደግሞ ሶል እንግዲህ ስላዝ ፕሮጀክት አዝሜሮ እንግዲህ በሰፊው በሚቀጥለው ፕሮግራማችን ለሰፋ አድርገን እናንተም ወደ ስቱዲዮ ድረስ እንግዲህ ላስቸግራችሁ ነው አንድ ቀድመተን በሰፊው እንጫወታለን ሌላው ደግሞ ምን አለ መሰለህ ያው ፕሮግራሙ ሙዚቃ መዝናኛ ስለሆነ በአርቱ ዙሪያ ነው የምንነጋገረውና ባለፈው ሳምንት አንድ ልጅ እንደው ብድግ ብሎ የጋሽ ማህሙድ የዶክተር አርቲስት ማህሙድ አህመድን ወደ 13 የሚሆኑ ዜማዎችን ሰርቶ ጋሽ ማህሙድን ሳያስፈቅድ ዜማና ግጥም ደራሲያን ሳያስፈቅድ የልጅ ጋሽ ማህሙድ እንዳለው በሆነ ኢንተርቪው ላይ ይሄን ነገር አቁም አትስራው ብየው ነበር ግን እሱ የኔን ነገር ሳይሰማ እንደዚህ ወደ 13 የሚሆኑ አንቱ ያስብሉኝን ስራዎችን ይዞ ላይ ያው በሲዲ አወጣቸውና እኔ በናይት ክለብ በተለያዩ መድረኮችን ቢጫወታቸው ችግር የለብኝም ግን እነዛን ነገሮች እንደዚህ በአልበም ደረጃ ማውጣቱ በጣም እኔን አስቀየሞኛል አስከፍቶኛል ብሎ ሚዲያ ላይ እንደዚህ ቀርቦ ነበርና ስለዚህ ምን አስተያየት አለ ስለ ጋሽ ማህሙድ አህመድ እንግዲህ ምንድነው የሚባለው ማዛል ሸኒ ወድካን ደግነቱ በጉዳዩ ላይ የሚያው እንደ በጥበብ ዙሪያ እንዳለ ሰው አዳምጫለሁ ኢንተርቪውንም ያው ግልጽ ነው እንግዲህ ጋሽ ማህሙድ ማለት የ50 እና የ60 አመት ምንድነው እንደውም ርዕስ ሲሰጡት በጠራራ ፀሐይ ልጆችን ተዘረፉ ነው ምናምን አይነት ነገር የሚል ርዕስ ሲሰጥ ሚዲያ ነበር እሱም ምንድነው ያለው መድረክ ላይ ማንም ሰው ቢጫወተው ችግር የለውም እንደው ደስ ይላል ሲዘፍንም ሰምቼዋለሁ በጣም ወደዋለሁ ግን ራስህን ሁን የሚል ሐሳቡ ወሰደቻለሁ የሚል ነገር ነው ያሰማው ከዛም በላይ ለነዚህ ዘፈኖች እንግዲህ ዜማ ደራሲ አለ ግጥም ደራሲ አለ አብዛኛዎቹ በህይወት የሉም ማንን አስፈቅዶ ነው እነሱንስ ቢያስፈቅድ የኔ ፍቃድ አያስፈልግም ወይ ነው ይሄ በጣም ግልጽ ነው ስለዚህ ይሄ ነገር ከአሁን በፊት በፍሬም ዘፈኖች ሌላም ገጠመኞች ነበሩና ይሄ ምን ትላለህ በቃ ከስርቆት የማይተናነስ ነገር ነው አታሳትመውም ድሮ አለማወቅ ያለ ከናፉንቲን ጀምረህ ጉሳይ ቲክ ፋይስ እየተባለ ብዙ ነገር ይሰራ ነበር ከዛ በኋላ ግን አሁን ከረቀቀ በኋላ በህይወት ያለ ዘፋኝ ማኸሻብታላት መኻ ገብተዋል አባባል ስቲል ግን ማህሙድ በዚሁ ቶን ሆኖ የሚናገረው አባታዊና እኔም ራሱ እየቀረስኩ በመስራት ላይ ያለው ፕሮጀክት ነው አዎ እነዚህ ዜማዎች እንደ አዲስ ለማውጣት ልክ በቅርብ ትዝታችን እንደ ኤፍሬም ታምሩ እንደገጠመው ማለት ነው ኤፍሬም ታምሩ እነዛን ስራዎች ወደ 8 አመት ቪዲዮ እየሰራቸው ሳለ ይሄ ልጅ በጎን መጥቶ እንደዚህ ሰራውና በጣም ልጁም ብዙ ነገሮችን ጉዳት ራሱን ሁሉ ለማጥፋት ደረጃ ሁሉ ደርሶ ነበር ኤፍሬም ታምሩ የሰራው ልጅና እንዳጋጣሚ በወርቅ አለማው ሽምግልና የማስታወቂያ ባለቤት ወርቅ አለማው በእነሱ አሸማጋይነት ነው እንግዲህ ይቅር ሊባልና ልጁ ከብዙ ጉዳቶች ልጅን የቻለው ይሄንን እንኳን አላቀም እንግዲህ ይሄ ቅርብ ትዝታ ነው በብዙ ሚዲያም የተገለጸ ጉዳይ ነውና
ይሄ ልጅ ይሄን እና ሁሉም ያሰበው የዛ የፊረም ታምሩን የሰራው ልጅ ለሌላው ትምህርት ይወሰድበታል ብሎ ብዙ በሚዲያውም ብዙ ስለተነገረ ብዙ አርቲስት ይጠነቀቃል ተብሎ ነበርና እውነት ነው መልስ በዚህ ጉዳይ ሰፋ አድርጎ በዘርዘርም ይቻላል ግን ግልጽ ነገር ነው ምክንያቱም አሁን የታወቀ ነገር ነው ሌላው እዚህ ጋር ጋሽ ማሙድ ምንድነው ያለው የሱስ ይሁን ግን አሳታሚዎችና የሚመለከታቸው ክፍሎች እንዴት እንዲያን ነገር አሳልፈው ማለት ሁለቱም ተባባሪ ዘራፊ ናቸው እስከማለት ድረስ እንደዛ አይነት ነገር ነው ያለውና ስለ መሐሙድ እና ስለ ኢትዮጵያ ሙዚቃ ብዙ ማውራት ይቻላል ግን በእኛው ጉዳይ ላይ በእናተኩር ይሻላል ይመስለኛል ሌላው ደግሞ ትንሽ ፈገግ ያረገኝና ትንሽ ያስገረመኝ ትንሽም በኢትዮጵያ አባባል አይናውጣነት የሚባል ደረጃ አለ እሺ መሐመድ ብዙ ልጆች ስላሉት አንዱን ልጅ ነው የወሰድኩበት እንግዲህ ያው ሚዲያ ስለሆነ እንግዲህ ወጣ ያለ እንዳልናገር እንደዛ አይነት አስተያየት ሰጥቷል አሉ ልጁና አሪፍ ሌባ ነው እንዳልል ከጉዳዩ ጋር ያስኬዳል ገባ አባባሌ 1000 ብር ይዘህ 10 ብርን ከሰረቀ በኋላ ለምን ስትለው ይሄን ያህል ብር ስላለ ነው እንደማለት ነው አስበው ደግሞ ወደ ልጅ ስትመነዝረው እንግዲህ ወላድ ይፍረደው ነው የሌባ ልብ አድርቅ ምንድነው ባለው መልሶ ልብ ይሄ ምትወካም ነው እንዴ እና እንግዲህ ያው እሱ ይሁነው ለማንኛውም ጉዳዩ ወደ ፍርድ ቤት ሄዷል የኢትዮጵያ ሙዚቀኞች ማህበርም ጉዳዩን በጣም በትኩረት ይዘውታል በቀላሉ የሚያልፍ አይመስለኝም ነገሩ አንተ ደግሞ ከፍርድ ቤቱ የበለጠ አካል ምክንያቱም በነበረው ሁኔታ ቅድም እንደገለጽኩልህ በፊረም ታምሩ በሰራው ልጅ ብዙ ነገሮችን ተደርገው ነበርና ይሄ ደግሞ ከዛ ብዙ ያው እንግዲህ ዝሮ የገንዘብ መቀጮም እንደሚጣልበትም ከኦዲዮ ወጥቷል እንዴ ስራው ወጥቷል ባለፈው አርብ ማታ ነው የተበተነውና ኦኬ ስራው ወጥቷል ለዛ ነው ጋሽ ማህሙድንም ነገሩን በዚህ ሁኔታ እንኳን ያላቀም ባለፈው አርብ ማታ ነው ተበትኗል ስራው ወደ 13 ስራዎች አዳምጠዋል በነገራችን ላይ ማይክ ተቀማኝ እንዳትለኝ እንጂ ያዳመጥኩት እና አጋጣሚ ስንቱን አሳወስኩት የሚለው ሁለቱንም ያው ጋሽ ማሙድንም የልጁንም እያሰሙ እንዳጋጣሚ ጨረፍ አድርጌ ሰምቻለሁ በዚህ ግባ የምትለውም አይደለም ግን ያም ሆነ ያው ሁሉ እንዳቀባበሉ ነው እስቲ በነገራችን ላይ እንግዲህ ትሬኒንግ ላይ ካላችሁ ከተቻለ እስኪ አንዲት እንዲያው በኡድ ታጀበች ዜማ ለአድማጮቻችን ብታቀርቡልኝ እንዲሁ በቀጥታ እንዲሁ ከተቻለ ነው አረጋግጥ እንጃ አስቲና አንድሬ ቦቲት ከረቡ ሲሸናክሙ እናገኝ ማሽ ከተቻለ ነው እንግዲህ ረጅቱ እንዳናበላሽው እንግዲህ መጣውን ማለት ነው ኦኬ እንግዲህ ይሄን ይመስላል ዋው በጣም ይገርም ነው በጣም ደስ ይላል እውዱም ድምጽ በጣም ይሄ እንኳን ከራሻ የመጣ አዲስ ገቢ ሊመስል ቀርቶ የያሬድ ተፈራ ትምህርት ቤት ሙዚቀኛ ነው የሚመስለው
أندري ومود مخميلة على نجينا عند كده كاخ كان سو مقدي مسجانا وني يتقبل كاي مسلوال እንግዲህ እና መሰግናለሁ እንግዲህ እሺ ሶሊ በጣም ነው ማመሰግነው ባጭር ጊዜ እንግዲህ ምጥሬን ተቀብላችሁ መስመር ላይ ስለተገኛችሁልኝ በጣም አመሰግናለሁ ሶ በሚቀጥለው በሰፊው ስላዝሜሮም ተግላላ ስላለው የሀገራችን የአርት ዙሪያ ብዙ ነገሮችን በእኛ ህብረተሰብ አንተ ትልቅ አስተዋጽኦ ታረጋለህ በቲያትሩም በሙዚቃውም በተለያዩ መድረኮች በአማርኛ በማስተማር በጣም አመሰግናለሁ ሌላው ከምንድነው ካየር እንግዲህ ካየር ሞገድ ከመውደድ በፊት አንድ ነገር ልበላ እሺ በደስታ አሞታለሁ መድረክ ተገኝቶ ለዛው በዲሞክራሲ ሀገር አንደኛ አንተም አያያዝ በጣም ጥሩ ነው ሁለት ነገሮች ማለት ነው እንግዲህ በሙዚቃው ዓለም እኔ ጀመርኩኝ አሁን በጣም ድንቅ ከሆኑት የአበሻ ሙዚቀኞች አንዱ በመሆንና አብረን ብዙ አመት ከናይት ክለብ ጀምሮ በመስራታችን ደስተኛ ነኝ አመሰግናለሁ ዋው ሌላው ወደ ሚዲያውም ደግሞ ወደ ሬዲዮና ቴሌቪዥኑም እንደዚሁ እየተከተልከኝ ነው እንዴት ነው ነገሩ ከምስጋና ጋር ማለት ነው አንዳንዴ አጋዥ ይፈልጋል ምናልባት በማለት ያክል ነው አዎ አይ አዳውስ የዘሎራ ቢክላል አመሰግናለሁ በጣም ላመሰግናለሁ ያለኝ ማክብሩት ነው ያጋጣሚ ልገልጽ ወዳለሁ እግዚአብሔር ያክብርልኝ ዲሲፕሊን ጀምሩ ባዳመጥን መስማትን ረከክ አድርጎ ሰፋ አድርጎ የማየትን ነገር በሙዚቃው ዓለም ውስጥ ቀደም ብዬ ብጀምርም በእውነት ከማደንቃቸው ሰዎች እዚህ ሀገር አንዱ አንተ እንደሆንክ በዚህ አጋጣሚ መናገር ወዳለሁ አመሰግናለሁ ሶልስ ገርስትልን በጣም አመሰግናለሁ እንግዲህ መልካም ትሬኒንግ ጊዜ ይሁንላችሁ ለአንተም ለአንድራይም እንግዲህ የተከበራችሁ አድማጮቻችን እንግዶችን በእናንተ ስም ያመሰግንኩኝ አሁን ወደሚቀጥለው ዜማ እናልፋለን በእያላችሁበት መልካም ጊዜ መልካም መዝናኛ ወደ ዜማው አለፈን ቻው ሶሊ ካተለው አይቀር እንደኔ መርቆ ሰጠኝ ከጎኔ ብየሳልጨርስ ወያኔ ዳሰኘችኝ ወይኔ 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 ካተለው ከላይ ነው የሚሰራን አይዞ እንግዲህ ዓለምዬ ያመኛል በጣም ሂድልኝ እግሬ አትበል ችላ አይጎልም ዛሬ ወትሮም ያልሞላ ቻል አድርግ እንግዲህ ወንድ ልጅ በርታ እንዳትሸነፍ እንዳትረታ ያመኛል በጣም ያመኛል በጣም ዓለምዬ አሲዘው በሉኝ ጨዋናት ብዬ አሁን ምን ይላል ቢሰማብኝ በታሊ ልቤ አጥበት ተስፋ ማች በረታል ገዳይ ከጠፋ ድሌ የኔማ ድሌ በፍቅር ስትረታ ሳቅ እንጂ ጨዋታ ድሌ I'm
ያመኛል በጣም ያመኛል በጣም ሚዛን ካሳተ ፍርድ በዳኛ አያውቅም ወርቆ መሬት የተኛ ስለዚህ በርታ አትደናገር ፈሪ ነው ሳይሄድ ደክሞት የሚቀር ያመኛል በጣም ያመኛል በጣም ሲሞላ ጨዋታው ሌላ ሲጎድል አንተ ልንገርህ በመላ አምጣ እንጂ ሌላ ወይ ታሪክ አትበል በታሪክ ወይኔ ዓለምዬ ወይኔ ዓለምዬ እንዳትከፋ እንድትታገስ ታዲያ ላንተ ሲል መድፍ አይተኮስ አልፎ በዋዛ ከሄደ ጊዜው በግ ይነግሰዋል ቀን ከጣለው ሰው ድሌ የኔማ ድሌ ድሌ በፍቅር ስትረታ ሳቅ እንጂ ጨዋታ ድሌ ድሌ Sota, Antiho, Fucreho, Zinarenta de Pe, Antiho, Fucreho, Yetafanya Boto, Antiho, Fucreho, Nemana Uke, የፍቅር መንፈሱ እንጃሌ ዘንድሮ ወዴት ሊሄድበት ስውር ይላል ሰው እንደሌለበት ስውር ይላል ሰው እንደሌለበት ወሬ ደጋዳሞት ማንኩሳን አይቼ መመለስ የለም ገራይ ላይ ዋኝቼ የጀግኖች መፍለቂያ ሀገረ ሰላም ጃንሆይ አይደለም ያወጡልሽ ስም እንዴት ነሽ ባያሌው ፍኖተ ሰላም አንቺዬ ጎጃም ላይ ያለሽ ጠይቅ የምልሽ አንቺዬ ዳሞት ላይ ያለሽ ጠይቅ የምልሽ ልብን ያህል ነገር ሲቀማ በሀገሩ እንደ ሰው ይጠፋል ዳኛ በመንደሩ እያዩ ነው መግባት እያምሰላሰሉ መሞትም አለና እበላለሁ ሲሉ Sota, Antiho, Fucreho, Zinarenta de Pe, Antiho, Fucreho, Yetafanya Boto, Antiho, Fucreho, Nemana Uke, Jagna della Humo, Yao Nebo Jamu, Tadia Zare
የተከበራችሁ አድማጮቻችን ሙዚቃ መዝናኛ ተመልሶ መጥቷን በያላችሁበት መልካም ጊዜና መልካም መዝናኛ ነው የምንመኘው። ሁለት ዜማዎች ወደ እናንተ አደረስን። አሁን ደግሞ እንግዲህ ቀደም የተለያዩ ሁለት እንግዶች ነበሩኝ በጣም ማከብራቸውና መወዳቸው ሁለት የሙዚቃ ባልደረባዎች መስመር ላይ ገብተው ትንሽ አዝናኑን በዜማውም በቃለ መጠይቁም ዘና እንዳረጋችሁና ትምህርትም ቁም ነገርም እንዳገኛችሁ ተስፋ እናደርጋለን። ከዛም በኋላ ሁለት ዜማ ወደ እናንተ አደረስኩኝ። እንደዛ ያያለን እንግዲህ አሁን ትንሽ ያው ቀደም እንደተጠቀስኩላችሁ ሰሞኑን የተለያዩ በአርቱ ዙሪያ እንደተጠቀስኩላችሁ የጋሽ ማህሙድ አህመድን ስራዎች እንዲሁም የኤፍሬም ታምሩን እንዲሁም የጋሽ ክቡር አርቲስት ጥላሁን ገሰሰን በተለያየ ድምጻውያን ወጣት ድምጻውያን እየወጣ እንደዚሁ ያው በህገወጥ ስራዎች እየተሰሩ ትንሽ ቁጣን እያስከተሉ ነው በቀደምት አርቲስቶች በኩል። ቁጣው እንግዲህ ምንድነውኛ ያው ያለፉት አልፈዋል። ያለፉትም ቢሆን ያው ስራቸውና ስማቸው መከበር አለበት። እንዲሁ ማንንም እየተነሳ ያለ ፍቃድና ያነምልም ክፍያ እየተነሳ አንቱ ያስባለንን ስራዎች መስራት የለበትም እያሉ ነው። አሁን ደግሞ መጨረሻ ላይ እንግዲህ ጋሽ ማህሙድ አህመድ እንደዚህ አንድ ወጣት እስካሁን በሚዲያ ስሙ አልተገለጸም ጋሽ ማህሙድን ወደ 13 የሚሆኑ ስራዎችን በመሰብሰብ በአዲስ በመቅዳት አውጥቷቸዋል። የጋሽ ማህሙድን ድምጽ በማስመሰል ማለት ነው። ጋሽ ማህሙድን በዚህ ላይ እንዳዘነና እንደተከፋ ቀደም ብላችሁ በቃለ መጠይቁ እንደተረዳችሁ ተስፋ አደርጋለሁ። ይሄ ነገር ምን ይመስላችኋል? እንግዲህ አንድ ሰው የለፋበትን የደከመበትን ነገር አንድ ሰው ምንም ያለፋበትና ያልደከመበት ሰው ብድግ ብሎ ያንን ነገር መጠቀሚያ ሲያደርገው ትንሽ የሚያሳዝን ነገር ነው እና በጣም ነገር አሁን ህግ ላይ ነው በህግ ደረጃ ተይዟል። ጉዳዩም ወደ ፍርድ ቤት ይሄዳል እያሉ ነው። የኢትዮጵያ ሙዚቀኞች ማህበርም የኢትዮጵያ ኦዲዮ ቪዥዋል አሳታሚ ድርጅትም እንዲሁም ጋሽ ማህሙድ አህመድ ይሄን ነገር በቀላሉ አናየውም ፍርድ ቤት እንዳለነ ክሳችን ይቀጥላል ያሉ ነውና እንግዲህ ቀለም ብላችሁ በቃለ መጠይቁም ለማስረዳት እንደሞከርኩት አንድ ወጣት አርቲስት እንደዚህ ኤፍሬም ታምሩ ወደ 8 አመት ጊዜ ወስዶ ከአሜሪካ ወደ ኢትዮጵያ በመላላክ የድሮዎችን ስራዎቹን በመስራት ይያለ አንድ ወጣት እንደዚሁ ጥራቱን ባልጠበቀ ስቱዲዮ በመግባት ስራዎቹን እንደዚህ አውጥቶ መጨረሻ ላይ ብዙ ጉዳት ደርሶበት ነበር። ልጁ በመኪና በመጋጨት ራሱን ሁሉ ወደ ማጥፋት ደረጃ ሁሉ ዝቶ ነበር። መጨረሻ ላይ በሽማግሌዎች ነው እንግዲህ ነገሩ ይቅርታ ተደርጎለት ልጁ አሁን እየተዘዋወረ ኤፍሬም ስራዎችም ያው እስካሁን ድረስ ይሰራል። ግን ያው የወጣው አልበም ብዙም ተቀባይነት አላገኘም፣ ብዙም እውቅናም አላገኘበትምና ይሄ ነገር እንዳይቀጥል የኢትዮጵያ ሙዚቀኞች ማህበርም ትልቅ ጥረት እያደረጉ ነው። በኮፒራይት የቅጅ ተዛማጅ በሚለው ኢትዮጵያ የሙዚቃ ኢንዱስትሪው ወይም የሙዚቃው ዓለም በጣም ያደከመና ያቃጨጨው ሳለ በእንቅርት ላይ ጆሮ ደግፍ እንዲሉ እዛ ይባስ ብለው ደግሞ እንደዚሁ ወጣቱ ክፍል እየመጣ የድሮዎችን ሰዎች ስራ ብድግ እያደረገ ልክ ከባንክ እንደተቀመጠለት ገንዘብ ብድግ እያደረገ እየሰራ መጠቀሚያና እንዲሁ ትንሽ የገቢ ምንጭ ማግኛ እያደረገው ነው። ይሄ ነገር ሄይ መባል አለበት መቆም አለበት እያሉ ነው። እናንተስ ምን አስተያየት አላችሁ? አስተያየት ካላችሁ በዚህ ዙሪያ በመስመራችን ቀጥታ በመግባት ያላችሁን አስተያየት መስጠት ትችላላችሁ። መስመራችን እንደተለመደው 0995544449 ደግሞአለው 0995544449 በመደወል ቀጥታ ገኛ ያላችሁን ሐሳብ አስተያየት ብትሰጡንኛ ለመቀበል ዝግጁ ነን እና ይሄ ነገር ጥሩ ኦኬ መስራቱን ይስሩት፣ ግን ምን አለበት ቢያስፈቅዱን፣ ምን አለበት ቢያናግሩን ሚል አስተያየት ነው። እነዚህ የተወዳጅና አንጋፋ አርቲስቶች ያው የሚጫወት እና ሌላው ደግሞ ትንሽ ግርም ያረገኝ አሁን የመጣው ትውልድ አሁን ለምሳሌ ክቡር አርቲስት ጥላሁን ገሰሰን የዘፈነው ዘፋኝ ልጅ ስሙ ማንዶስ ካውን አላቀውም፣ ግን ሁሌ የሚጠራው ያ የጋሽ ጥላሁን የዘፈነው ልጅ እሱን አምጡልን ወይም እሱን ጥሩልን ወይም የሱን ዘፈን እስኪ አሰሙን። ሌላው ደግሞ ኤፍሬምን የዘፈነው ልጅ ያ ኤፍሬም ታምሩን
እንደዚሁ የሰራው አሁን ደግሞ የጋሽ መሐሙድን የሰራው እየተባለ ጭራሽ ስማቸው ማይታወቅና ስም ካልታወቀ ደግሞ ድምጹ ደግሞ በኮምፒውተር ዘመን ትክክለኛ ዘፋኙ ድምጽ የለም ኮምፒውተር ስለሚዘፍን እንግዲህ ስሙም የለም ድምጹም የለምና ሁለቱ ተያይዞ ገደል ነው እና እንደ አርቲስቶችም እንደኔ ማስተያየት ምን አለ የራሳቸውን ዛሬ ደራሲ አልጠፋም ዜማ ደራሲም ግጥም ደራሲም አልጠፋምና የራሳቸውን ስም ይዘው የራሳቸውን ስራ ይዘው ቢወጡ የበለጠ ክብርና ዕውቅና ያገኛሉ ብዬ አምናለሁ በብዙዋንም የብዙዋንም እምነት ይመስለኛል እንግዲህ ያም ሆነ ይህ እነዚህ ልጆች ያው ወደ ህግ እየተሄደ ነው ህግ ደግሞ እንግዲህ የሚሰኑ ውሳኔ ደግሞ እየተከታተልን ወደ እናንተ የምናደርሰው የሚሆነው እንግዲህ የተከበራችሁ አድማጮቻችን እንደዛ ያለን ፕሮግራማችን ወደ መገባደዱ ነው ለዚህ ፕሮግራም መሳካት አጎን ሆኖ ለተባበረ ለሻይ ስዩም እንዲሁም እዚህ ከሚክሮፎኑ ፊት ለፊት ያሳስተናግዳችሁና ሳዝናናችሁ ያመሸሁት ነው ጌታው ማለደን በሚቀጥለው ፕሮግራም እስከምንገናኝ ከዚህ እሰናበታችኋለሁ የሚቀጥለውን ዜማዎችን ወደ እናንተ አደርሳለሁ ማለት ነው እኔ ከወዲሁ ተሰናበትኩ ሰላሙኑ ቸሪክ ጠመን ዜማው ይቀጥላል ቻው ዘመድ የናፈቀው አገሩ የናፈቀው በሰው አገር ያለ እንዳለ ለወገኑ ያደረን ተከበረ ህዝቡን ያከበረው ተከበረ እናት አባት ያለ የታለ ወንድም እህት ያለን ታየታለ ሆዱን የወደደ ቀብር እንዳበደ ረዘመ መንገዱ ረዘመ ፍቅር የራቀን የእውነት መንገዷ እየተጣመመ አማን ሁኚ ሰላም ሁኚ ብቻ ደህና ሁኚ ብቻ እድሜ ይስጠኝ ብቻ መጥቻ ይሻለሁ ለዘመን መባቻ መሻል ይነጋል ቀን ይፈራረቃል የአገሬ ወንዝ ትዝታ ልቤ ውስጥ ይፈልቃል ፍቅር ያዘው የወዘወዘው አይፈራም ጋሜ አይፈራም ያዙ ፍቅር ያዛት የወዘወዛት አትፈራም ጋሜ አትፈራም ያዛት ለራሱ ብቻ የሚኖር ዜጋ ላክልኝ ሲሉት አይሰማኝም ብሎ የሚዘጋ አገር ወገኑን የሚዘነጋ አትወድምና አትወድም ቆንጆ አታስከትልም አርጋ መናጆ የተባረከ የተከበረ በየሄደበት ያስመሰከረ አይለወጥም ወጉ ባህሉ ከአገሩ ርቆ ቢኖርም ቅሉ የኢትዮጵያ ልጅ የሀበሻ ልጅ ለኔ የምትለው እሺ የምትለው ራሱን ያረሳ ለአገር ወገኑ ወድቆ ሚነሳ የአገሯን ልጅ ነው ያዛት ግጥማት የአገር ልጅ ወርቅ ናት ያሽው ልጅው ግጥም የአገር ልጅ ወርቅ ነው ያዛት ግጥማት